አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሉባባ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገር ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ያው ጠፋ ጠፋ እያልኩ ብቅ እያልኩኝ ነው አልሐምዱሊላህ። ያው ጥግረራ ስለመሆን ሰላም ስራ በጣም ስለሚበዛብኝ ነው። ብዙ ጊዜ ነው እናገራለሁ፣ ሁል ጊዜ ነው የምናገረው። ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስሙኝማ የኔ በስደት ላይ ያላችሁ የኔ ስደተኞች፣ በአረብ ሀገር ላይ ያላችሁ እንደኔ በመዳም ቤት ውስጥ የምትሰሩ ሀገራችሁ ላይ ትዳር ያላችሁ በቃ የራሳችሁ ህይወት እዛ ያላችሁ ሀገር ቤት ላይ ያላችሁ ውዴቶቼ ከዚህ ሀገር ስትሄዱ ከአረብ ሀገር ወደ ሀገራችሁ ኢንሻአላህ አላህ ብሎ አሳክቶ ሞልቶላችሁ ስትሄዱ መጠንቀቅ ያለባችሁ ነገር አለ ማለት ነው። እና እኛ ያው እንደተለመደው ከዚህ ሀገር ስንሄድ ከአረብ ሀገር ስንሄድ አየሩ ይቀየርብናል። አየሩ ብቻ አይደለም ሁሉ ነገር ይጠፋብናል። ለሁሉ ነገር ግር እንላለን፣ ይደናገረናል። የታወቀ ነው። ያው ቶሎ ብለን አንለምደውም፣ ከባድ ነው የሚሆንብንና በዛ ላይ ደግሞ ከሁሉም በላይ ደግሞ ሰው እናምናለን በጣም እዚህ ሀገር የአረብ ሀገር እህቶች በጣም የሚገርመኝ ነገር ከእኔ ጀምሮ ሰው የሚለን ይጎዱናል ብለን አናስብም። ሰውን በክፉ አናስብም፣ አንጠብቅም። እኛን ሊጎዳን የሚችል ሰው አለ ብለን አንልም። በቃ ስንሄድ ሁሉም ዘመዳችን፣ ሁሉም የኛ ሰው ነው የሚመስለን እና ያ ነገር በጣም ስህተት ነው። በማመናችን የተነሳ ህይወታችን የተበላሸ ብዙ ሰዎች አለን። ከኔ ጀምሮ እኔ ማለት እዚህ ጋር ምግብ አቅርበውልኝ ማለት ነው እየበላው ከኋላ ቢላ ቢሳል ለኔ ነው ብዬ የማልጠራጠር ሴት ነኝ። የምር ጨርሽና ትፈለጊያለሽ እያሉ ቢላ ቢስሉ አጠገቤ ለኔ ነው ብዬ የማምን አይነት ሴት አይደለሁኝም። ሀይቃ ማለት ነው። እና በዙሪያ ያሉ ያውቃሉ። እና ግን የዋህነት የዋህ መሆን ማለት ነው። የዋህ መሆን ጎጂ ነገር ነው። ምንም የሚጠቅመው ነገር አንድም ነገር የለም። ጠቅሞ አላየሁትም። የዋህ አምላክ እንደዚህ አደረገኝ፣ እንደዚህ አተረፈኝ ምናምን ምናልባት አንዴ ሊያተርፈን ይችላል። አንዴ ሁለት ያለበለዚያ እኛ በራሳችን ላይ ካልተጠነቀቅን፣ ለራሳችን ቦታ ካልሰጠን ይሄ ሰው ምን ሊል ፈልጎ ነው ብለን የሰዎችን ከንግግራቸው ከአስተሳሰባቸው አንዳንድ ነገሮችን መውሰድ የማንችል ከሆነ የኛ የዋህነት ገደል ይከተናል ማለት ነው። ከመደናገር ጋር ማለት ከዚህ ስንሄድ ተደናግረንም ግር ብሎንም በዛ ላይ ደግሞ ሁሉንም ነገር በጥሩ ነገር ቀርበን ሰው ይጎዳናል ብለን ሳናስብ ብዙ ዋጋ እንከፍላለን ማለት ነው። እና እንደዚህ አይነት ነገር ላይ በጣም ጥንቃቄ ማድረግ አለባችሁ። ስትሄዱ ኢንሻአላህ አላህ ብሎ አሳክቶ ስትገቡ ወደ ሀገራችሁ የራሳችሁን ነገር ሚስጥራችሁን፣ የልባችሁን ፍላጎታችሁን አለማውራት። ዛሬ ላይ ምንም አይነት ሰው የለም። ብዙ ነገር አንዳንድ ነገር ሲሏችሁ በጥሩ አይነት አስመስለው ነው የሚነግሯቸው። ሲነግሯችሁ ለእናንተ የሚያስቡ በመምሰል በትዳራችሁም ላይ ከሆነ ለእናንተ የተቆረቆሩ አስመስለው ስለሆነ የሚነግሯችሁ ልክ ነው እኮ ብላችሁ ወደ ውሳኔ አለመሄድ። ወላሂ እውነቴን ነው። እንደዚህ አይነት ነገር ማድረግ በጣም ዋጋ ያስከፍላል። እና ሰዎችን አለማመን። ልትወዷቸው ትችላላችሁ፣ ግን በፍጹም አለማመን፣ ውስጣችሁን አለመስጠት። ምክንያቱም እናንተን ለምንም ነገር ብለው አይቀርቧችሁም። ከእናንተ የሚፈልጉትን ነገር እስከሚያገኙ ድረስ ብቻ ስለሆነ ከዚህ ሀገር ስንሄድ የምንሸወደው ሽወዳ ሁሉም ሰው ስለሚናፍቀን፣ ንጹህ አየር ስለሚናፍቀን፣ ነፃነት ስለሚናፍቀን ከዚህ ስንሄድ በቃ ሁሉም ሰው ዘመዳችን ነው። ወላሂ እውነቴን ነው። ሁሉም ሰው ለእኛ በቃ ክፉ በክፋት ምክንያቱም እኛ ተጎራብተናቸው አብረናቸው በልተን ጠጥተን በጉርብትና ተገናኝተናቸው በዝምድና ተገናኝተናቸው በድንበር ተገናኝተናቸው ስላልሆነ እኛም በክፋት የሚያስቡን አይመስለንም። ስለዚህ በዛ ሰዓት ላይ ራሳችን ጉዳት ላይ እንወድቃለን ማለት ነው። እንደዚህ አይነት ነገር እንዳይከሰት ራሳችሁን መጠበቅ መቻል አለባችሁ። አየሩን እስከምትለምዱ ድረስ ገንዘባችሁን በጥንቃቄ መያዝ፣ እያሳሳቀ እያስተዛዘነ። እኛ ደግሞ አዛኞች ነን። ሀይቃ መርጦ ነው አላህ ስደት ላይ ያመጣን። እውነት አዛኝ አድርጎ ለሰዎች ሟች አድርጎ ርህሩሆች አድርጎ አላህ ነው ሩህሩህ። ግን ሩሩ ልብ ሰጥቶን ነው አላህ ከዚህ እንትን የሚለን ማለት ነው። ስለዚህ እዛ ስንሄድ በምላሳቸው አስተዛዝነው ብዙ አይነት ነገር ሊያደርጉን ይሞክራሉ።
ያልቸገራቸውን ቸገረን ብሎ ያላችሁን ሊያስወጧችሁ ይችላሉ። ገብቷችኋል አይደለ? እንደዚህ አይነት ነገር ስላለ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም እናንተ ስትወድቁ፣ እናንተ አንድ ነገር ሲደርስባችሁ ዞሮ አያዩአችሁም። ወለው ዘመድ እንኳን ጎረቤት እንኳን ምን ወለው ዘመድ። በዛ ላይ ደግሞ በትዳራችሁ ላይ ሊያቀሳስሩባችሁ ይችላሉ። እንደዚህ ነው እንደዚህ ነው ሊሏችሁ ይችላሉ። እናንተ አይታችሁ እስከምትደርሱበት ድረስ አለማመን፣ ወላሂ ላዚም አለማመን። ግን ራሳችሁን መጠበቅ ገብቷችኋል። ባታምኑ የሰውን ወሬ ንግግርን ባታምኑ የባላችሁን ልክ ታውቃላችሁ። ከዚህ በፊት እዚህ መጀመሪያ ሳትሰደዱ በፊት ያለውን ነገር ሐረካውን ታውቃላችሁ። ምንም የሚቀየር ነገር የለም። የሰው ልጅ ባህሪው አይቀየርም ማለት ተፈጥሯዊ ባህሪው እንዲሁ ከስንት አንዱ ነው እንጂ መጥፎ ባህሪ ወደ ደግነት ሊቀየር ይችላል አብዛኛውን ጊዜ። ነገር ግን ትክክለኛ እንትን ባህሪ ካለው ያ ሰው እንደው ዝም ብሎ እንደ ቀልድ አይቀይርም ባህሪውን። ራሳችሁ በራሳችሁ መንገድ መፈተን ገብቷችኋል አይደለ? ልክ እንዳላችሁ ሚስጥራችሁን ለራሳችሁ በውስጣችሁ አድርጋችሁ እናንተ የሚያሳምናችሁን አይነት መንገድ እስከምታገኙ ድረስ በራሳችሁ መንገድ ያንን ባላችሁንም ሆነ የእናንተ የሆነውን ሰው የሚወራበትን ሰው ማለት ነው መፈተን ትችላላችሁ። ነገር ግን ማማከር ምን ላድርገው ብሎ ማለት እንደዚህ አይነት ነገር የበለጠ ትዳራችሁን ወደ ገደል፣ አእምሯችሁን ነው የሚነካችሁ፣ ገንዘባችሁን ያሳጣችኋል፣ ትዳራችሁን ያሳጣችኋል፣ ህይወታችሁን ያሳጣችኋል፣ ሁሉ ነገራችሁን ባዶ ያደርገዋል። ሁሉ ነገራችሁን ማለት ነው። ስለዚህ ከዚህ ሀገር ስትሄዱ መጠንቀቅ ያለባችሁ ይሄን ነው ማለት ነው። ገብቷችኋል? መጀመሪያ ራሳችሁን ማረጋጋት፣ ከተረጋጋችሁ በኋላ ከዛ በኋላ ነው ለውሳኔ መሄድ። ገብቷችኋል? ራሳችሁን ሳትረጋጉ የምትወስኑት ውሳኔ የዘላለም ጸጸት ነው የሚያስከትለው። የዘላለም እሳት ነው። ከሆነ በኋላ ራሳችሁን ስታውቁ፣ ስትረጋጉ፣ አገሩን ስትመስሉ፣ እንደ ሰው ስትመሳሰሉ፣ ሰው ምንጊዜም ቢሆን ኑሮውን ይመስላል። ወላሂ እውነቴን ነው። ኑሮውን ስለሆነ የሚመስለው ያኔ ራሳችሁን እንዲያካባቢው ሰው ሁናችሁ መኖር ስትጀምሩ ራሳችሁን እንዲያታጡት። ጸጸት በጣም በጣም ማለት በሽታ ማለት ጸጸት ነው። ወላሂ እንደ ጸጸት የሚጎዳ ነገር የለም። ምላሽ የሌለው እንትን ማለት ጸጸት ነው። እና እንዳትጸጸቱ ከመወሰናችሁ በፊት ማስተዋል፣ ከማማከራችሁ በፊት መታገስ፣ ማሳለፍ። ከዛ በኋላ ሁሉም ነገር እየደረሳችሁበት ስትሄዱ ችግሩን ያው ምርትን ከግርድ መለየት ትችላላችሁ ማለት ነው። የስደት እህቶቼ ምንም ነገር ቢፈጠር ከዚህ ሀገር ስትሄዱ ያ ሰው ያ ባላችሁ ወይ ቤተሰባችሁ እንደነበሩ አገኛለሁ ብላችሁ አለመጠበቅ። ሁል ጊዜም በሚያወራችሁ ልክ እንደማታገኟችሁ ማወቅ መቻል አለባችሁ። ምክንያቱም የጥሩ ተቃራኒ መጥፎ እንደሆነ ስለምትካወቃችሁ በዛው በእንትን ውስጥ እንትን አትሉም፣ አትጎዱም። ምክንያቱም ጠብቃችሁታል። ምናልባት ይሄ ቢፈጠር እንዴት አድርጌ ነው የማሳልፈው፣ ይሄ ነገር ቢመጣ እንዴት ብዬ ቋቋመዋለሁ ምናምን ብላችሁ ያንን ነገር ስታስቡት ይሄ ነገር ቢፈጠር እንደዚህ ሁኜ እወጣለሁ ብላችሁ ስለምታስቡ ለብዙ ነገር ለከፋ ነገር አትጋለጡም ማለት ነው። ምክንያቱም ራሳችሁን ዝግጁ ስለምታደርጉት ማለት ነው። እና ውድ ሀገሬ ልጆች ሁልጊዜም ከሰው ወሬ፣ ከሀሜተኞች፣ ወዳችኋለሁ ከሚሉ ከአስመሳዮች ራሳችሁን መጠበቅ አለባችሁ። አላህ ነው ጠባቂው። ቀጥሎ ግን ራሳችሁን መጠበቅም ትችላላችሁ፣ ጊዜ በመስጠት ለራሳችሁ ማለት ነው። ብዙ ነገር እንችለን ኖረን የለ እንደዚህ ስደት ላይ እንኳን ይሄንን ቀላሉን ነገር እና ሁሉን ነገር ለመቻል መሞከር፣ ራሳችሁን ማዘጋጀት። ይሄ ነገር ቢመጣ በእንደዚህ አይነት መንገድ ይወጣዋል ብላችሁ ራሳችሁን ዝግጁ ማድረግ መቻል አለባችሁ ማለት ነው። በሌላ ቪዲዮ ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።